ስለ ክርስቶስ ብቻ ነው የሚናገረው አዳኝ ነው ብሎ በዚህ መሰረት አምኜ ተጠመቅኩ። ደስ አይልም? ደስ አይልም ወይ? በዚህ መሰረት ምን አልኩኝ? አምኜ ተጠመቅኩ። እኔ ለዚህ ዓላማ ይውላል ብዬ አስቤ አላቅም ነበር፣ ግን ለዚህ ዓላማ ዋለ ማለት ነው። ይኸው ዲያቆኑ ኤርሚያስ ከዛሬ 25 ዓመት በፊት ማለት ከ25 እስከ 28 ይሆናል። ይኸው የኦርቶዶክሱ ዲያቆን የነበረ አሁን ማወራ ኤርሚያስ ይኸው አምኖ ተጠመቀ። በየት? በጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ አጥቢያ አምኜ። ይሄ ዲያቆን ስብከተ ወንጌል ተሰብኮት ማለት ነው። ስለዚህ የጌታዬን ትእዛዝ ፈጽሜያለሁ ማለት ነው። እዚህ ጋር አሁን ማንም ሰው መጥቶ እኔ ሳታምን የተጠመቀው ብሎ ብሌም ሊያደርገኝ አይችልም አልኩ። አትችልም። ይሄ ሰውዬ 40 ቀን ህፃን አይደለም እዚህ ጋር እየተጠመቀ ያለው። የ40 ቀን ህፃን አይደለም እዚህ ጋር እየተጠመቀ ያለው። አጭርና ግልጽ እንዳልክ ተጠመቀ አይደል? ባለፈው ፎቶ አምጣ አልለውም፣ ላይቭ ላይ ነው ያሳየን። በባለፈው ዓመት ማለት ነው። የኦርቶዶክስ ዲያቆን አልነበረም እንዳልክ ነበር። ምን ሆነ ይልይ ብሎ ነው ታዲያ ሁለተኛ ጥምቀት የተጠመቀው ብለህ ካልክ፣ ሁለተኛ ጥምቀት አይባልም። አንደኛና ቀዳሚ የሆነ ጥምቀት የተጠመቀው በ40 ቀንስ እዛ የተጠመቀው ብለህ ካልክ፣ እሱን ተወው ብራዘር፣ እሱ የህፃናት ጨዋታ ነው። በ40 ቀን ኢየሱስ አጥምቆ አለ እንዴ? የትኛው መጽሐፍ ላይ አንድ አጠቅስም? አንዲት እኛ ፊት አጠቅሷትም። ያው መጽሐፍ ቅዱስ የማያነብ ምን ያው እንግዲህ ምላችሁ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምናምን ነገር ብለህ በዜማ ቀጣጥለህ መጽሐፍ ቅዱስ የማያነብ ትውልድ ታደናግር ይሆናል እንጂ ባዘው ይኸው ዲያቆን እንዳልክዬም እዚህ አለ። የዛሬ ዓመት የተጠመቀው መቼ ተጠመቀው ብዬ አልጠይቀውም። እየተጠመቀ ላይቭ ስርጭት አስተላልፎ ቁጭ ብለን እኛም በርቀት ሆነን አቋቋሚ ሆነን በርቀት ሆነን ተጠምቋል። እያየ ዓለም ሁሉ እያየ ደስ አይልም? በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠምቀናል። ስለዚህ ጴንጤን ልትከሰው አትችልም ብራዘር። ግማሹ እንደኔ እንደዚህ ፎቶ አለው፣ ግማሹ እንደኔ ፎቶ የለም። አሁን ይሄ ፎቶ ለወደፊት ይጠቅመኛል ብዬ አልነበር የተነሳሁት። እንደውም ያነሳን ሰው በወቅቱ የሆነ አንድ ፎቶ ካሜራማን ነበረ ያነሳን ሰው ማለት ነው። እና እሱ ነው የሰጠኝ። ኤርሚ የተጠመቀቀበን እኮ የነበረ ፎቶ አለ አንስቻለሁ ብሎ ይችን ፎቶና እነዚህን ፎቶዎች በዛን ቀን ተሰጠን ማለት ነው። አብሬያቸው የተማርኩት ሰርተፊኬት ስቀበል ያስተማሩኝ የቤተክርስቲያን አገልጋዮች ፓስተሮች እንዲሁ ወፍ ዘራሽ አይደለም። ስለዚህ አሁን መጥተህ ጌታ ኢየሱስ ክርስቶስ ያዘዘውን አንተ መቼ ተጠብቀው ታውቃለህ? እኔ ጋ ነው መጥተህ እንደዛ የምትለው። ያው ብትወዱኝ ትእዛዜን ጠብቁ ብሏል። እወድሃለሁ ጌታ ኢየሱስ እወድሃለሁ። እሺ ምን ላድርግልህ ብዬ ስለው ያመነ የተጠመቀም ይድናል ብያለሁ አለ። የት? ማርቆስ 16። ስለዚህ ከማመኔ በፊት የተጠመቅኩት የ40 ቀን ጥምቀት ውሃ በላው ማለት ነው። እሱን አያቅልህም ጌታ አያቅልህም። ምን አይነት ሰው ነው የሚጠመቀው? ያመነ። ስለዚህ ያመነ የተጠመቀም ይድናል ብሎ ባለበት መሰረት ወንጌላውያን አማኞችን በዚህ ኦርቶዶክሳውያን አንድ ሰው መተህ ልትከስ አትችልም። ያው ቤታችሁን ከፍታችሁ ልትጫጫሁ ትችላላችሁ። አንድን ጴንጤ መተህ ከኔ ጀምሮ አንዳችንንም ልትከሰን አትችልም።
ስለዚህ ብትወዱኝ ትእዛዜን ጠብቁ ብሏል። ያው ትእዛዜን ብሏል። ከትእዛዙ አንዱ ተጠመቁ ብሎናል። የሚጠመቅ ምን አይነት ሰው ነው? ያመነ ሰው። በማን ያመነ? በኢየሱስ ክርስቶስ ሞትና ትንሣኤ ተሰብኮለት። ከእምነት በፊት ስብከት የምትባል ጉዳይ አለች። ኦርቶዶክሳውያን ከመጠመቃችሁ በፊት ተሰብካችኋል? ስለማን የሰበኩ? ይህን ሰውዬ ጋቢውን ለብሶ ሲንከላወስ አዲስ አበባ ከተማ ውስጥ ከጊዮርጊስ ቤተክርስቲያን ማህሌት ሌሊት አድሬ የዛን ቀን ምን እንደወሰደኝ አላቅም። ወደ መስቀል አደባባይ አካባቢ ጋቤን እንደለበስኩኝ መስቀል አደባባይ አካባቢ ሄድኩኝ። ሰላም ርቢ ስትጠመቅ ነው ይሄ እንዴ? ኔት አድርገ ብራዘር። ኦኬ ምን እንደነካኝ አላቅም። አዎ ስንከላወስልህ አልኩህ። ከጊዮርጊስ ቤተክርስቲያን በእግሬ ልሂድ እንደ ድመት በባስ ልሂድ አላቅም። ከአራዳ ጊዮርጊስ ወደ መስቀል አደባባይ ማለት ነው። ሲሄድለ መጽሐፍ ቅዱስ ይዘው ሴቱም ነጩም ግማሹ ነጠላ የለበሰ ግማሹ ሱፍ የለበሰ ግማሹ ልብሳቸውን ይሄ ኖርማል ልብሳቸውን አጣጥበው ምናምን ነገር የሚገቡ አሉ። ከዛ በፊት ደግሞ ሁሌ ተናግሬያለሁ። ከዛ በፊት ኦርቶዶክስ ቤተክርስቲያን ውስጥ ቁጭ ብዬ ቤንጤ የሚባል አለ። ቤት ዘግተው ዝሙት ይሰራሉ። ሴቱና መብራት ካጠፉ በኋላ ከዛ በኋላ እንትን ይላሉ። በዛ ወጥተው በዚህ ገብቶ ብለው ሲሉ ሰምቻለሁ። እና እንዴት እንዳገጣጠመኝ አላቅልህም። ኤግዚቢሽን ማዕከል ሄድኩ። መስቀል አደባባይ እቺ ጠቅላይ ሚኒስትር አብይ የሰራት ደረጃው አልቻለን። እዛ ጋ ሄጄ ልቀመጥ ማለት ነው። ወርታችን እንዲህ ከተማውን ልመለከትልን ያለምንም ቀጠሮ ነው ሄድኩት። እና እዛ የሆነ ወደ ኤግዚቢሽን ማዕከል ወደ ትልቁ አዳራሽ ይገቡልሃል። እና ጠረጠርኩ እነዛ ጉደኞች ሳይሆኑ አይቀሩ ምናምን ነገር ብዬ። ምክንያቱም መጽሐፍ ቅዱስ ይዘዋል። የእኛ ሰዎች አይነት አይደሉም። የእኛ ሰዎች ጋቢ ለብሰው ነጠላ ለብሰው ነው የሚሉት። የእኛ ሰዎች መጽሐፍ ቅዱስ አይዝም። የእኛ ሰዎች ማለት ነው ያኔ በቃ ሙልሙል ያልኩ ኦርቶዶክሳዊ ነኝ። እና መጽሐፍ ቅዱስ በእኛ እጅ ላይ አይያዝም ወደ ቤተክርስቲያን ሲኬድ በኦርቶዶክስ አሁንም ያኔም ድሮም ለወደፊትም አይኖርም። እኛ ቤተክርስቲያን ስንሄድ ኦርቶዶክስ ቤተክርስቲያን ስንሄድ እንዲህ አይነት ነገር ነው ይዘን የምንሄደው። እና እነዚህ ደግሞ የሚሄዱ የሚገቡቱ ሰዎች ይሄንን አይደለም ይዘው እየገቡ ያሉት። ምንድን ነው የያዙት? ይሄን ጥቁር መጽሐፍ እንደዚህ መጽሐፍ ቅዱስ ነው ያስታውቅባቸው እና ይገቡልሃል ማለት ነው። ተከታትዬ እኔም ገባሁ። ሰው የተረፈ አይመስልም። አዳራሽ ውስጥ እንዳለ ትውልዱ ቤንጤ ሆኖልሃል ማለት ነው። ጌታ ኢየሱስ ለዘላለም ስም ይባረክ። እዛ ሲሄድ ሁሌ ተናግሬያለሁ። እንደ ድንገት ቦታ የተገኘልኝ በሁለት ሴቶች መካከል ነው። አንደኛይቱ አሮጊት ናት፣ አንደኛይቱ ወጣት ነገር ናት። እዚህ መካከል ላይ ነው ቦታ የተገኘልኝ። እቺ ብረቷ የምትጠጣጠፏ ወንበር ነበረች። ቆቆቆቆቆቅ እያለች ምናምን ነገርና እዛ ቦታ ቁጭ አልኩ። ሰዋሜን ይላል፣ ግማሹ እንትን ይላል። የሆነ ጎፈሪያም ሰውዬ መድረክ ላይ ያወራል። ያው ስብከት መሆኑን እኔ ብዙም ስለማላቅላችሁ ያኔ ማለት ነው። እና የሚሰብከው ኤልያስን ነው፣ ነቢዩ ኤልያስን። የእግዚአብሔር መሠዊያ ፈርሶ እግዚአብሔር ዛሬም ትውልድ ይፈልጋል፣ ወንድሜ አንተን ነው ጌታ የሚፈልግህ ደግሞ በየመሃል እያለ በየመሃል ያወራል። እና የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ መሠዊያው ፈርሶ እንደ ኤልያስ በእግዚአብሔር ቅናት የቀና እግዚአብሔር ትውልድ ዛሬም ይፈልጋል እያለ ይሰብካል። ታሪኩ ቴዎድሮስ መሆኑን እኔ በኋላ ነው ያወቅኩልህ። እኔ ታሪኩ ይሁን ከተማ ይሁን ግን አንድ ጎፈሪያም ሰውዬ ነው። ሰውየው ሲያወራ ብቻውን እንዳይደለ በጣም ያሳውቅበታል። አፉ ላይ የሚናገረው የእግዚአብሔር ቃል ስልጣን አለው እና ይሰብካል። ከነጋቢው የገባ ሰውዬ እዛ ቁጭ ብሎልህ ይሰማል። ይቀባሉ ብሎ ስላሉኝ በግራና በቀኝ ያሉ ሴትዮ ማንም እንዳይነካኝ ጋቤን ይዤ ቁጭ ብዬ እየሰማው ነው። ጋቤን ለብሼ መቀባባት መነካካት ካለ ልጠነቀቅ ማለት ነው። እየሰበከ እያለ ብራዘር ለመጀመሪያ ጊዜ እንደዛ አይነት ስብከተ ወንጌል ላይ ሰምቼ አላውቅም። ፍዝዝ አልኩ። ለዚህ መሃል ቁጭ ብዬ ማንም የነካኝ የለም። ማንም ይሄ ይቀባሉ ምናምን ነገር ብሎ የሚሉት
ጴንጤዎች ይቀባሉ አይደለም ማለት ያለባቸው። ኦርቶዶክሳውያን ካላችሁ እንደዚህ ነው ማለት ጴንጤዎች አደጋ የሆነ አካሄድ አላቸው። እሱም አካሄድ አደጋ ነው ብለህ ካልክ ከተቀባው ጌታ ጋር ያገናኙሃል። የተቀባው ጌታ ማለት ነው ኢየሱስ ክርስቶስ ማለት ነው። ወስደው ያገናኙሃል በመጽሐፉ በኩል በዚህ በኩል ወስደው ከተቀባው ጌታ ጋር ያገናኙሃል እንጂ ምንም የሚቀቡት ነገር የለም። ቁጭ ብዬ ገብቼልህ ፍዝዝ አልኩላ። ሰውየው እንዳልኩ እንደዚህ በቃ መንፈስ እንዳለበት እንደዚሁ ነው የሚያስታውቀው። እኔ እንኳን የኦርቶዶክስ እንኳን ዲያቆን አውቃለሁ። ሰውየው ብቻውን አይደለም ነው ያልኩት ራሴ ለራሴ ስናገር። ማለት ብቻውን አይደለም ማለት የሆነ የሚያናግረው መንፈስ እንዳለ በደንብ ያስታውቅበታል። ያ መንፈስ የእግዚአብሔር ነው የሰይጣን ነው ብዬ አላልኩ፣ ምስክርነት አልሰጠውም። የኤልያስ አምላክ ይላል፣ ህዝቡ ቁጭ ብድግ ይላል፣ ግማሹ ያለቅሳል። ኢቭን በልሳን ብለው የሚሉት እንኳን ያኔን አላቅልም ሲጸልዩ በሱ እንኳን አልተደናገጥኩም። ደግሞ እኮ ከተፈለገ እንዘግቧን ምንቱ ውስጥ ተሃዱ ቤት ወረደ ለአሊሆም መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በሐውርት እኮ እያልን ስንል ነበረ እና ይሰብካል። የዛን ቀን ነው ጌታ ያገኘኝ። የዛን ቀን ነው ልቤ የተሸነፈባትን እውነት የሰማሁትኝ። ከዛስ ብዙም ሳልቆይ ጥምቀት ሚካኤልን ላስገባ ታቦት ጃልሜዳ ዳጌ የምታወራው አለ ልስጥህ። አይ ምሮ ሳይሆን እንትን ይሄኛውን ስትጨርስ ኦኬ አሁን ይሰማል ኤርሜ? ኔትወርክ ጥሩ አይደለም። እሺ ይሰማል። እሺ አይ ይሄኛውን ስትጨርሰው ወደ ካንሰሩ እንመለስ። በጣም ልጁ ስራውን ሰርቶ ነው የወጣው። ትንሽ ዳይቨርት ያስደረገን ይመስለኛል። እንደጨረስክ ኤርሜ ተባረክ። ምንም ዳይቨርት አያደርጉም። ችግር የለም። ቴንኪው። ያችን የሚፈሯት ስለሆነች ብዬ ነው። አይ ነው። ኧረ በደንብ ነው የምንነቅለው። ካንሰርማ በፍጹም ቆርጠን አይደለም ነቅለን ነው የምናወጣው ከትውልድ ህሊና ውስጥ ማለት ነው። እና ጌታ ያን ቀን ያገኘኝ። ከዛ ጊዜ ጀምሮ ያው ሚካኤል ቤተክርስቲያን ላስገባ ሄድኩኝ ጃልሜዳ ጋር። እዛ ጌታ ደግሞ ወደ ዘላለም ሐሳቤን አግባ ብሎ ጉባኤ እግዚአብሔር ገባው። ጌታን ተቀበልኩ። ከዛ ተጠመቅ። የኢየሱስን ትእዛዝ ፈጽመሃል ኤርሚያስ በጥምቀት በኩል? አዎ። ምን አይነት ሰው ነው ይጠመቅ ብሎ ያለው? ያመነ። ያላመነ ይጠመቅ ብሏል? አላለም። ኦርቶዶክስ ምን አይነት ነው? ያላመነ ነው የምታጠምቀው። ወንጌላውያንስ ያመነን ነው የምናጠምቀው። ወንጌላውያን ያመነን የኢየሱስን ትእዛዝ ስለምንጠብቅ ያመነን ሰው እናጠምቃለን። ኦርቶዶክሳውያን ያላመነ ሕፃንን ታጠምቃለች። ለዚህ ነው ዝለለው እሱን ቅድም አትግባብኝ ብሎ ያለው ማለት ነው። በዚህ ቃል መሰረት ስትመዘኑ ኦርቶዶክሳውያን 0 ናችሁ። ወንጌላውያን በኢየሱስ ትምህርት መሰረት ሳታምን የተጠመቀውን ጥምቀት የጌታን ትእዛዝ ፈጽሜያለሁ አትበል ለማለት ነው። እግዚአብሔር ይባረክ። ዳግዬ እንዳለኝ ወደ ዋናው ጉዳያችን እንመለስ። ኦኬ፣ አርዕስታችን ይሄ ነው። አምልኮተ ማርያም በኦርቶዶክስ። እሺ አቤል፣ ያ ኦርቶዶክስ ማነው እንዳልክን የሚያስወርደው? ማነው ያስወርደኝ? እንዳልክ ሰው ነው የሚያስወርደው? ኔትወርክ ሰው ነው እንጂ ግራ ገባኝ። ልሽ ልክልሃለሁ እንዳልክ ስትወርድ አይቼ መልሽ ልክልሃለሁ። ማን እንደሰወርደ አላውቅም። እንዴ ሞዴሬተር እኮ ነው፣ ሙሉ ስልጣን ነው ያለ። እንዴት ነው የሚያስወርዱ? ኔትወርኩ ይሁን እስቲ እኔው አሁን አልወጭ። ኤርሚዬ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። አሜን። ያመነ የተጠመቀ ይድናል ሲል ምኑን ነው የምታምነው? ኢየሱስ ነው። ምኑን ነው የምታምነው? ቅድም ምን አልኩህ? ኢየሱስ ነው ይላለኝ እሱ እዛ ላይ አሁን ማርቆስ 16:16 ላይ እንዴ አይልም? እስኪ አንብበው ወዳጄ። እሺ ተባረክ። እችን ካንሰር እንደሆነ ዛሬ አንለቃትም። ኤርሚዬ ሲጨርስ አይ ግድ የለው። ምንድነው ብሎ የሚለው አቤል? ያመነ የተጠመቀ ይድናል ይላል።
ምኑን ነው የምታምነው? ስለ አድምጠኝ። ከዛስ ቀጥል። ኢየሱስን አይልም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላለኝ። ማንን ያመነ ነው ይጠመቃል ብሎ የሚለው መጽሐፉ እኮ ኢየሱስ ያለውን እሱ ላይ ቃሉ ላይ ያውጣልህ እኮ ነው የምልህ እኔ። ቴንክ ዩ። እሺ እቺ ምን ትላለች? ወደ ዓለም ሂዱ ወንጌልንም ለፍጥረታት ሁሉ ስበኩ። እሺ ወንጌልን ነው አይደል ያለው? አዎ። ወንጌል ስለማን ነው? ስለማን ነው አይደለም። ወንጌል ስለማን ነው? መጽሐፍ ካወቅ ንገረኝ። ወንጌል ስለማን ነው የሚያወራው? ወንጌልማ የምስራች ማለት ነው እኮ። ስለማን የምስራችሁ የሚወራው? የምስራችሁ ስለ ክርስቶስ ነው የሚወራው። አለቀ። ኢየሱስ ማለት እሱ ነው። ታዲያ በዚህ ነው የምትረዳው ማለት ነው። ታዲያ የምስራችሁ ስለማን ነው? ስለ ኢየሱስ አይደል? ስለ ኢየሱስ ነው። እዚህ ላይ ግን ስለዚህ በመጀመሪያ ሰው ከማመኑ በፊት ማመን ያለበት ማን ነው? የምስራች ብለህ የምትነግረው እኮ አድመጠኝ። የምስራች ብለህ የምትነግረው ለማን ነው? ኢየሱስ ክርስቶስ ለበደል ኃጢአት ሞቶልሃል ነው አይደለ? እኔ ከዚህ ቃል ላይ ናልኝ ነው የምልህ። ኖ ይኸው ማርቆስ 16 ነኝ ያለሁት ቁጥር 15 ላይ አንተ ችን 16 ያልከውን ወደ ዓለም ሁሉ ሄዱ ወንጌል ለፍጥረት ሁሉ ስበኩ ነው አይደል ያለ? አዎ ለፍጥረት ሁሉ። ፍጥረት ማለት ምን ማለት ነው? ለፍጥረት ለኔሽን ማለት ነው። ለህዝብ፣ ለአሕዛብ፣ ለሙሉ፣ ለአይሁድ፣ ለግሪክ፣ ለማን ብቻ ነው ፍጥረት ማለት እሱ ብቻ ነው? እሺ ለዛፉ ነው የሚሰግድልህ? ማነው ለዛፉ ነው ስበኩ ያለ? የእግዚአብሔር ፍጥረት ምንድን ናቸው? ወዳጄ ወሬ አታብዛ አንተ፣ ችግር አለ። እንረዳዳ እንጂ ወሬ አታብዛ። ለሰዎች ነው ወንጌል የሚሰበከው፣ ለሰዎች ነው። ወሬ አታብዛ። ለሰዎች እኮ አይልም፣ ለፍጥረት ነው የሚለው። ኦኬ ለፍጥረት ማለት ኦኬ፣ ለሰዎች አይደለም ወንጌል የሚሰበከው፣ ለፍጥረት ነው። እዚህ ላይ ለሰዎች የሚል አምጣልኛ። ለድንጋይ ስበኩ አለ፣ ለዛፍ ስበኩ አለ፣ አድመጠኝ፣ አንበሳ ሁሉ አለ። ጊዜን ዌስት ማድረግ አልፈልግም። አንተ እኮ እኛ ቤት አጋንንት እህቴ ወልዳለች። ታች ውረድ። አጋንንት እህቴ ወልዳለች ብላ ያልከኝ ቀን ነው ማቆም የነበረብኝ። አሁን ወደ ዋናው ላይ እጄ ስመጣ 16 ላይ አይልም አልከኝ። ኢየሱስ አይልም ብላልከኝ። እኔ እዚህ ጋር ከመጠመቄ በፊት ጴንጤዎቹ አምኜ እንድጠመቅ ነበር ያደርጉኝ። አምኜ ተጠመቁ። እንዳምን ኢየሱስን ሰበኩኝ አልኩ። በምን ቃል መሰረት? በማርቆስ 16 መጀመሪያ ያመነ ይላል፣ ከዛስ የተጠመቀም ይድናል። ኦኬ የሚያምነው ሰው ከማመኑ በፊት ስብከተ ወንጌል መሰበክ አለበት። እችት ስብከተ ወንጌሏ ወንጌል ስለማን ነው? ስለ ክርስቶስ ነው አላለኝ መልሶ። ታዲያ ስለ ክርስቶስ ማለት ስለ ኢየሱስ ነው። ኦኬ ወንጌል ስለ ኢየሱስ ነው ብሎ ያለ ደግሞ ማን ነው? እንትና ፓስተር እንትና ነው ወይስ ማን ነው? ቅዱስ ጳውሎስ ታላቁ ሐዋርያ እንደዚህ ይላል እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ጳውሎስ። ይሄ ወንጌል ምንድን ነው? ጳውሎስ ይሄ ወንጌል ስለ አቡነ ተክለ ሃይማኖት፣ ስለነ ማርያምና ስለነ በርሶማ፣ ስለነ በርጩማ፣ ስለነ አቡነ ደንቆሮ ስለ ምናምን ነገር አይደለም። ይሄ ወንጌል ለእግዚአብሔር ወንጌል ተለየ ይላል። ይሄ ወንጌል ማን ነው? ይህ ወንጌል ይላል ጳውሎስ። ይሄ ወንጌል ማን ነው? ቶሎ ፈጠን አድርገው ጳውሎስ። ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ እና ስለ እናቱ፣ ስለ አክስቱ፣ ስለ አጎቶቹ፣ ስለ እስራኤላውያን ሁሉ አይልም። ስለ ልጁ ነው። ስለ ልጁ ነው ማለት ስለ ልጁ ብቻ ነው ወንጌል ማለት ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። አለቀ ማለት ነው። ዳግሻይ ያው ቀጥሎ ወደ ጥንቱ ነገር እንመለስ። ትችላለህ? ኤርሚያይ ፈርተዋታል ሀሳቧን። እኔ እንኳ ችግር የለም እዛ ላይ ብዙ የምለው ነገር በኋላ ነው ያለው። ወንድሞቼ ገብተዋል፣ እህቶቼ ያሉ ይቀጥሉ። ግን ርዕሷ በጣም ወሳኝ ርዕስ ነች ኤርሚዬ፣ በጣም ትኩስ ርዕስ ነች። በተቻለ መጠን ዲስትራክት ለማድረግ ስለሚሞክሩ መልሷቸው። አሁን አንሄድላቸው። ምክንያቱም በጣም እሱ ላይ ነው ገባ። መሰረታቸው እኮ ተናገሩ እኮ ቪዲዮ ላይ ቀደም እኮ እያየን ነበር። መሰረታችን ማርያም ነች እኮ አሉ እኮ። በቃ ኦፊሻሊ እኮ አወጁ እኮ ገባ። ስለዚህ አንተ መሰረቱን ነው ማስተካከል ያለብን፣ እዛ ላይ ነው መስራት ያለብን። ምንም ሌላው ሁሉ በቃ ጀስት ጊዜያችንን እያባከኑ ነው። እና ጥሩ መሰረታችሁ ማርያም ከሆነች እሷ ላይ በእሷ ደም ከሆነ
እኔ እኮ እንደዚህ አይነት ድፍረት ኤርሚዬ ግን በቃ እንደዚህ ሆነ አፈጠጠ ማለት ነው። አዎ አይ ቲንክ የተስፋ መቁረጥ ንግግር ይመስለኛል። በቃ ከነቃችሁ እንግዲህ አትገደዱም ብሎ በቃ ሁሉ ነገር እሷ ላይ ደፈደፉት። መሰረቱንም ምንም ሐዋርያትም ምናምን ቀረ፣ ቀበብሎሽ ምናምን ቀረና ሁሉ ነገር ማርያም ጠቅላ ወሰደችው። አምልኮቱንም ምስጋናውንም ኦ ማይ ጋድ። እና ኤርሚ እዛ ላይ በጣም በጣም መባል አለበት። ለዛ ነው አሁን መንኮታኮት የጀመረው። አይተ እንደሆነ ከላይ ጀምሮ ቅድም የነገርከን አባትም በዛ ያህል ድፍረት የቀጠሉበት የኛኛውን መወገዝ አይተው እኛው ዝም ነበር ማለት ያለባቸው። ለምንድን ነው ሰዓቱ የተቀጣጠለው ብትል በቃ ሰዓት ደርሷል ማለት ነው። የሆነ የተነካ ነገር አለ። እሱም መሰረቱ እኛ ኢየሱስ መስሎን ነው እኮ እስከዛሬም ዲል የምናደርገው። ለካ እንደዚህ አፈንግጧል። ከሀዲዱ ወጥቶ በጣም እየሄደ ነው ለካ ባቡራቸው። ስለዚህ ጥሩ እዚህ ጋር ከሆነ የተመሰረታችሁት እስኪ እንየው። አምልኮታችሁ ወደ እሷ ከሆነ ይፈተሻ፣ ምን ችግር አለ? ስለዚህ ወንድሞቼ እህቶቼ ገብቷል። ኤርሚ ቀጥሉ፣ ተባረኩ። እኔ ከዛ እንዳያሸሹ ብቻ ስለፈለግኩ ነው። ተባረክ። እሺ ዳግዬ፣ እሺ ተባረኩ ወገኖች። አይደፍሩትም። በእርግጥ እንደው ቆይታ እናድርግ ከተባለ እንጂ አይደፍሯትም። ችን አርዕስት